የማለዳ ወጥመድ እውነተኛ ታሪክ አበራሽ በቀለ እንደተረከችው መታሰቢያነቱ በጠለፋ ምክንያት ልባቸው ለተሰበረ ህልማቸው ለተቀጨ ምስኪን ሴቶች ክፍል 2 አረብ ሀገር ምዕራፍ 18 የማውቃት ሴት የተከራይ አከራይ ናት። ተከራይታ ወደምታከራየው ቤት ሄጄ ከተከራዮቹ ጋር ተቀላቀልኩ። ቤት ኪራይ በቅድሚያ የ2 ወር 400 ድርሃም ከፈሉ። በቤቱ ውስጥ እስከ 20 ሴቶች ተከራይተን እንኖር ነበር። ቤቱ ብዙ ሰው ሲኖር የአየር ማቀዝቀዣም ቢኖረው በጣም ይሞቃል። በጣም ሲሞቀን ይቀዝቅዝ ብለን ወጥተን ቤቱን አናፍሰን እንመለሳለን። ደግነቱ ብዙ ጊዜ ሁላችንም በአንድ ጊዜ ቤት ውስጥ አንኖርም። የተወሰኑት የተቀጠሩበት ቦታ መኖር ሲጀምሩ የዚያን ጊዜ ሙቀቱ ይቀንሳል። እኔ ስገባ 6 ተከራዮች ብቻ ነበር ያሉት። ሌሎቹ ስራ ይዘዋል። ገንዘብ ያላቸው ናቸው ምግብ የሚገዙት። የሌላቸው ያላቸው የገዙትን ይመገባሉ ወይም በረሃብ ተቆልፈው ጾማቸውን ይውላሉ ያድራሉ። እኔ ከ1800 ድርሃም በላይ ይዤ ነበር ወደ ኪራይ ቤቱ የመጣሁት። ስለ ቤቱ ባህሪ ሳልረዳ ያለኝን ብር ስላሳየው ብሩን ለምግብ ግዢ ማውጣት ግዴታዬ ሆነ። ቆይቼ እንደተረዳሁት ብዙዎች ያላቸውን ገንዘብ አያሳውቁም። አብዛኛውን ወደ ቤተሰብ ልከው የለንም ይላሉ። ያለን ገንዘብ የሚታወቅ ከሆነ ምግብ መግዛት ሲኖርበት ዝም ማለት ከባድ ነው። በአፋቸውም ባይሆን አለሽ አይደል ግዢልና ብለው የሚቁለጨለጩ ተናጋሪ አይኖችን ችላ ማለቱ ነው ከባዱ። ሁኔታው የሚያስጨንቅና ቤት ውስጥ ውጥረት የሚፈጥር ነበር። አንድ ቀን የያዝኩትን ብር ይዤ ወደ ገበያ ሄዱ። የመበያ ጊዜያቸው ሊያልፍ የተቃረበ ምግቦች በብዛት ገዛሁ። 1 ጆንያ ሩዝ፣ የዶሮ ስጋ፣ ጭማቂዎች፣ ሰርዲኖች፣ ሳልሳ፣ ሌሎችም የሚያስፈልጉንን ገዝቼ ፍሪጁን ሞላው። ሁላችንም እኩል መብላት ጀመርን። ሁላችንም ደስተኞች ሆነን። ብዙዎቹ በጣም ያሳዝናሉ። በአሰሪዎቻቸው ከባድ ግፍና በደል የተፈጸመባቸው፣ የበርካታ ወራት ደሞዝ ያልተከፈላቸው ቅስማቸው የተሰበረ ናቸው። ምግብ ተከልክለው በረሃብ ከመሞት ብለው ረሃብን ሸሽተው ጥለው ይወጡም አሉ። በርከት ያሉት የቤት ተከራዮች ባዶ እጃቸውን መጥተው በዱቤ ተከራይተው የሚቆዩ ናቸው፣ ገና ሰርተው ሊከፍሉ። የ8 ወር ደሞዝ የተከለከለች አንድ ልጅ አለች። ከኤርትራ ተፈናቅለው አዲስ አበባ መገናኛ አካባቢ መጠለያ ተብሎ ከሚታወቀው የላስቲክና የቆርቆሮ ሰፈር ውስጥ ከሚኖሩ ቤተሰብ መሃል ወጥታ የመጣች የድሃ ልጅ ናት። ከጥቃቅንና አነስተኛ ተበድራ ነው የመጣችው። እንደነገረችን ደሞዟን ስጪኝ ማለት ስትጀምር የማዳሟ ባህሪ ተቀየረባት። አሰሪዋ መቆጣት፣ መማታት ጀመረች። አፍ አውጥታ ባትናገርም ልትከፍላት እንደማትችል እየገለጸችላት ነበር። ልጅቷ በደል ሲበዛባት ባዶ እጇን ቤቱን ጥላ ወጣች። እንኳን ቤተሰብ ልትረዳ ወደዚህ የመጣችበትን ዕዳዋን አልከፈለችም። እንዲህ አይነት የሚያሳዝኑ ልጆች ነበሩ። በአሰሪዋ ልጅ የመደፈር ሙከራ ተደርጎባት አሰሪዋ የሸኘቻትም ወጣት የቤቱ ተጋሪ ነበረች። የአሰሪዋ ልጅ የ16 ዓመት ጎረምሳ ሆኖ እንደ ብዙዎቹ የአረብ ወንዶች ሰውነቱ ግዙፍ ነው። እናቱ ክፉ የሴሰኝነት አመል እንዳለበት ስለምታውቅ በቤት ውስጥ የክትትል ካሜራ በየቦታው አስቀምጣለች። በዚህ አመሉ ምክንያት በቤት ሰራተኛ በሰላም አይቀመጥም። አንድ ቀን ይህ ጎረምሳ ካሜራዎቹን በራሱ መንገድ ካጠፋፋ በኋላ ከኔ በክብደትና ቁመት የምትበልጠውን ኢትዮጵያዊቷን ሰራተኛ ከማድቤት ብድግ አድርጎ ወደ መኝታ ክፍል እየተንፈራገጠችበት አቅፎ ወሰዳ። ልጅቷ ጉልበተኛ ስለነበረች እንዲደፍራት አልፈቀደችለትም። ታግላ አምልጣው ስልክ ለእናቱ ደወለች። እናቱ ከስራ መታ በይ በሰላም ሂጂ፣ አዝናለሁ ልጄ አመለኛ ነው ብላ ቀሪ ደሞዟን ከፍላ አሰናበተቻት። የመደፈር አደጋ እኔን አላጋጠመኝም። አንዳንድ ሴቶች ግን በማዳሞቻቸው ባሎችና በጎረምሳ ልጆቻቸው የተለያዩ ጥቃቶችና የመደፈር ሙከራዎች ተደርጎባቸዋል።
ሚስቶች ባላቸው ከሰራተኛቸው ጋር እንደሚወሰልት ሲያውቁ ቁጣቸው የሚበረታው በሰራተኞች ላይ ነው። ባላቸውን ከመጣላት ሰራተኛቸውን ማጥቃትና ማባረር ለነሱ ቀላል ነው። በተለይ ኢትዮጵያውያን ሴቶች ለወንዶች ፊት አይሰጡም። ብዙ ጊዜ ግን ወንዶቹ ገፍተው መጥተው ስራ አላሰራም ይላሉ። ምስኪኖቹን ሰራተኞችም ለተወሳሰበ አንዳንዴም ህይወት ለሚያስከፍል ችግር ሊዳረጉ ይችላሉ። የኪራይ ቤቱ በተለይ በፈረንጆች በጋ ላይ ወይም ሰመር ላይ ጢም ብሎ ይሞላል። በዚህ ጊዜ ብዙዎቹ አሰሪዎች ለእረፍት፣ ለመዝናናት ወደ ተለያዩ ቦታዎች ይሄዳሉ። ፓስፖርት ያላቸውን ሰራተኞቻቸውን አሰሪዎቹ ቪዛ አስመትተው ወደሚሄዱበት ቦታ ይዘዋቸው ይሄዳሉ። ብዙዎቻችን ከአሰሪዎቻችን ቤት ጠፍተን የወጣን ስለሆንንና ፓስፖርት ስለሌለ አሰሪዎቻችን ከእረፍት እስኪመለሱ ወደዚህ ማረፊያ ቤት መተን እዚህ ለመቆየት እንገደዳለን። እኔ ስራ ያገኘሁት ኪራይ ቤቱ ከገባው ከ2 ወራት በኋላ ነበር። ብዙ ጊዜ የምንበላው ለመበላሸት ጊዜው የቀረበ ምግብ ወይም ኢንዶሚ ነው። ምክንያቱም ኢንዶሚ ሱጎ አይፈልግም። ውሃ መግዛት አለብን። የቧንቧው ውሃ ጨው ይላል። በዚያ ላይ ሙቅ ነው። ተቸግረን ግን እሱን የጠጣንበትም ጊዜ አለ። ገና 2 ወር ሳይሞላኝ ስራ አግኝቼ ነበር። ግን ስራ ላላገኙት ቅድሚያ ሰጠው። ምክንያቱም ያለ ስራ 5 ወር ተቀመጥኩ። 4 ወር ያለ ስራ እያሉ የሚያለቅሱ አሉ። የእንግሊዘኛ ጋዜጣ ላይ ክላሲፋይድ የሚሏቸውን ማስታወቂያዎችን አነብና ሄጄ ሰራተኛ የሚፈልጉትን ሰዎች አነጋግራለሁ። እሺ ካሉኝ በኋላ መጣሁ ብዬ ያለ ስራ ለረጅም ጊዜ የተቀመጠችውን አንዷን እልካለሁ። ይቀጥሯታል። ያለ ስራ የሚቀመጡት የቤቱ ተከራዮች በትምህርት ብዙም ያልገፉ የገጠር ልጆች ናቸው። የ2ኛ ደረጃ ትምህርት ቤት ተማሪዎች የነበሩትን አንዳንዶቹን ጨምሮ እንግሊዘኛ አንብበው መረዳት የማይችሉ ስለሆኑ እንደኔ ጋዜጣ አንብበው ስራ መፈለግ የማይችሉ ናቸው። እኔ ከመቀጠሬ በፊት 4 ልጆች ስራ እንዲያገኙ ረድቻለሁ። የልጆቹን ሁኔታ እያየው ነበር ምልካቸው። አንዳንዶቹ ምንም ስራ የማያውቁ ከመሰለኝ ቢሄዱም በአሰሪዎቹ ተባረው ስለሚመለሱ አልካቸውም። ከዘመናዊው የዱባይ ህይወት ጋር መተዋወቅና መግባባት የተሳናቸው የገጠሪቱ ኢትዮጵያ ልጆች አሉ። የማይችሉትን እየተውኩ ቀልጠፍ ያሉትንና ስራ የሚችሉትን ነው ምልከው። የካውያ የሙቀት መጠን እየቀያየሩ መተኮስ የማይችሉ አሉ። አንዳንዶቹ እልም ካለ ገጠር የመጡ በደንብ ያልተማሩ የአገሬ ልጆች ሙቀት እስከ መጨረሻው ጨምረው አባያ የሚሉትን የአረቦች ውድ ቀሚስ በጋለው ካውያ ያቃጥሉታል። አባያው 5000 ወይም 10000 ድርሃም የሚያወጣ ሊሆን ይችላል። እሱ ከተቃጠለ አሰሪዎቹ ያብዳሉ። በካውያ ልጆቹን ሊተኩሳቸው ሁሉም ይፈልጓሉ። ሁሌ እንደ ደደብ እያዩቸው ስለሚጮሁባቸውና ስለሚቆጧቸው ልጆቹ ድንጉጥ፣ በራሳቸው የማይተማመኑ፣ የሚያውቁትንም ስራ እንኳን በቅጡ ለመስራት የሚሳናቸው ይሆናሉ። ቅድመ አያቶቻችን ከኖሩት ኑሮ የማይለይ ኑሮ ከሚኖሩበት እጅግ ኋላ ቀር የገጠር ጎጆ ቤት ወጥተው እጅግ ዘመናዊ ህይወት ወደሚኖርባት የተባበሩት አረብ ኤምሬቶች የገቡ ለአገሩ፣ ለሰው፣ ለአየሩ፣ ለቤቱ፣ ለቤት ዕቃው በ21ኛው ክፍለ ዘመን ዓለም ለደረሰበት እድገትና ቴክኖሎጂ ለሁሉ ነገር ባዳ የሆኑ ምስኪን የእምዬ ኢትዮጵያ ልጆች አሉ። ሌላው ቀርቶ የመብራት ማብሪያና ማጥፊያ ሳይነኩ ዱባይ ለስራ የመጡ ገጠሬዎች ቤቱ ይቁጠራቸው። እንግሊዘኛ ስለማያነቡ የቤት መጥረጊያ ማሽን፣ የልብስ ማጠቢያ ማሽን የመሳሰሉትን ማብራትና ማጥፋት የማይችሉ አሉ። ፍሪጅ አይተው የማያውቁ በቁጥር ትንሽ የሚባሉ አይደሉም። አሰሪዎቹ ለከፈሉት ደሞዝ ተገቢውን አገልግሎት ማግኘት ይፈልጋሉ። ሰራተኛ ተብለው የመጡት ግን ምንም የማያውቁ በቋንቋም ለመግባባት እጅግ የሚቸገሩ ሲሆኑባቸው ይበሳጫሉ። ይጮሁባቸዋል፣ ይቆጧቸዋል፣ ይሰድቧቸዋል፣ ይመቷቸዋል፣ አንዳንዴም ይገድሏቸዋል። መምጣት ሳይኖርባቸው የመጡ የገጠር ልጆች ውስብስብ ችግር ውስጥ ይገባሉ። ብዙዎቹ የአእምሮ ቀውስ ይደርስባቸዋል፣ ያብዳሉ።
ከወሎ ገጠራማ ቀበሌዎች የመጡ ሴቶች በማረፊያ ቤቱ ነበሩ። በማዳሞቻቸው ቁጣና ስድብ የተጎዱ ናቸው። እጅግ በጣም ያሳዝናሉ። ለእንደነዚህ አይነት ሴቶች ስራ የምፈልገው የአበሻ ቤት ነው። ልብስ በእጅ የሚታጠብበት፣ ቤት በመጥረጊያና መወልወያ የሚጸዳበት። አንዳንዴ አበሻ አሰሪዎች አለመቻላቸውን ስለሚያውቁ ራሳቸው ልብስ ይተኩሳሉ። ብዙዎቹ አረብ አሰሪዎች ስራ መስራት አይወዱም። እስከ ከፈሉ ድረስ ሁሉንም ከሰራተኛዋ ነው የሚጠብቁት። እኔ ኪራይ ቤት ከገባው በኋላ መጀመሪያ የሰራሁት በዱባይ የሴኔጋል አምባሳደር መኖሪያ ቤት ነው። ስራውን አግኝቼ ወደ ቤቱ ለመሄድ ለታክሲ የምከፍለው አልነበረኝም። ለታክሲ የምከፍለው የለኝም፣ የታክሲ ክፈሉልኝና ከደሞዜ ትቆርጣላችሁ አሉ። እሺ ብላ ሴትየዋ ተስማማች። ሴትየዋ ከፎቅ ወርዳ ጠበቀችና ለባለ ታክሲው ከፍላ ወደ ቤቷ ይዛኝ ወጣች። በወር 1500 ድርሃም ይከፈለኝ ነበር። ደሞዙ ጥሩ ነበር። አምባሳደሩም በስራዬ ደስተኛ ነበሩ። ነገር ግን ውጪ ለተለያዩ ጉዳዮች ለረጅም ጊዜ ይወጣሉ። ዱባይ ረጅም ጊዜ ከተቀመጡ ለ2 ወር ነው። ሰውየውና ቤተሰባቸው ሲሄዱ እኔ ስራ ፈታለሁ። ወደ እረፍት ቤቱ ለመመለስ እገደዳለሁ። በኪራይ ቤቱ ስራ የሌላቸውን ሴቶች ሰቆቃ ማየትና ያለምንም ገቢ ስራ ፈትቼ መቀመጥ አልፈልግም። በዚያ ላይ በኪራይ ቤቱ ስቆይ የኪራይና የምግብ ወጪ ስላለብኝ ያገኘሁትን የተወሰነ ገንዘብ አባክናለሁ። የአምባሳደሩ ቤት ስራ አንድ ጊዜ የሚኖር ሌላ ጊዜ የሚጠፋ በመሆኑ ደስ አላለኝም። እናም ሌላ ስራ መፈለግ ጀመርኩ። አገኘው። ስራው ህፃን ልጅ መያዝና ቤት ማጽዳት ነው። ደሞዙ 1200 ድርሃም ነው። አምባሳደሩ ቤት ከማገኘው በ300 ድርሃም ያነሰ ቢሆንም የማይቆራረጥ ነው። ለ8 ወራት ሰራው። በየ15 ቀኑ እረፍት አለኝ። ወደ ማረፊያ ቤት ሄጄ ስራ የሌላቸው ልጆች ተጎሳቅለው ያለው ከሱፐርማርኬት ምግብ በርካሽ ገዝቼ ፍሪጁን እሞላላቸዋለሁ። በርካሽ የሚሸጠውን የመጣያ ጊዜው የተቃረበ ምግብ ከሱፐርማርኬት በብዛት ገዛላቸዋለሁ። ሩዝ 5 ኪሎ 50 ድርሃም ከሆነ ለመጣል 1 ወር የቀረው ሩዝ በ20 ድርሃም ሊሸጥ ይችላል። ይህን የማደርገው ለህሊናዬ እንጂ ተገድጄ አልነበረም። እነርሱን በመርዳት ከፍተኛ እርካታ አገኝ ነበር። ልጆቹ በጣም ነው የሚያሳዝኑት። በየጥጉ ኩርመት ብለው ተቀምጠው ይቆዝማሉ። አንዳንዶቹ ሆድ ብሷቸው ያለቅሳሉ። ስራ የለኝም፣ ባለዕዳ ነኝ፣ የቤት ኪራይ ምን ልከፍል ነው ብለው ያለማቋረጥ ይጨነቃሉ። እዚያው ሆነው የቀወሱ አሉ። እንደዚህ አይነቶች ምስኪን ሴቶች ሳጫውታቸው እኔ ከማወራው ነገር ጋር ምንም ግንኙነት የሌለውን ነገር ይዘባርቃሉ። በፍርሃት የተሞሉ ናቸው። ሌላ ቤት ያሉ ልጆች ተያዙ የሚባል ወሬ ሲሰሙ ስራ ሳላገኝ ለቤተሰቤ ገንዘብ ሳልክ ልያዝ ነው ብለው ይፈራሉ፣ ይሸበራሉ። ሌሎች የገዙትን ምግብ ሲመገቡ አንዳንዶቹ እጃቸው በፍርሃትና መሳቀቅ ይንቀጠቀጣል። እንደዚህ አይነት የገጠር ልጆች እንኳን አረብ ሀገር ሄደው በአረቦች ቤት ተቀጥረው ሊሰሩ አዲስ አበባ ውስጥ ተቀጥረው ለመስራት ቀጣሪዎቻቸው ታጋሽ መሆን ይገባቸዋል። ስለ ከተማ ኑሮ ምንም የማያውቁ ናቸው። አረቦቹ ምንም አያዝኑላቸውም። ለመናቅና ለማጥላላት፣ ለመቆጣትና ለመሳደብ፣ አንዳንዴም ቁጣቸው ከልክ ሲያልፍ ለመማታትና ሌላም የከፋ ጉዳት ለማድረስ ይቸኩሉ ይሆናል እንጂ ይቺ ልጅ እኮ ስለማታውቅ እኮ ነው፣ የገጠር ልጅ ስለሆነች እኮ ነው ብለው ችግሯን ለመረዳት ረጋ ብለው ስራ እንድትለምድ ለማስተማር ትዕግስቱም የላቸውም። እስከ ከፈሉ ድረስ ሌላ የተሻለችና የሰለጠነች ሰራተኛ መቅጠር እንደሚችሉ ያውቃሉ። እናም ከአላዋቂዋ የገጠር ልጅ ጋር ብዙ ጊዜ ማባከንንና መዳረቅን አይፈልጉም። አንድ በተመላላሽ የሰራሁባት የማውቃት አረብ ሴት አንድ ጊዜ ከኢትዮጵያ ሰራተኛ አስመጣች። እኔ ሰራ የነበረው ጎረቤቷ ስለነበር ሴትየዋ ደስ ብሏ እንዳንቺ ያለች ኢትዮጵያዊት ሰራተኛ አስመጣን አለችኝ። እኔን ወዳይ ነበር። ለልጅቷም አንዳንድ ነገር በአማርኛ እንድነግራት ፈለገች።
ልጅቷን አግኝቼ አይዞሽ ብዬ መካከርኳት። ከወሎ ገጠር አካባቢ ነው የመጣችው። ሽንሽን ቀሚስ ለብሳ ከላይ ሽርጥ አገልድማበታለች። ኮንጎ ጫማ ተጫምታለች። ሴትየዋ ሽንቷን እንድትሸና መጸዳጃ ቤቱን አሳየቻት። ልጅቷ መጸዳጃ ቤቱ ስትገባ ምንም ጉድጓድ አጣች። የሽንት ቤቱ መቀመጫ ዘመናዊ የአረብ ሀገር በርጩማ ሳይመስላት አልቀረም። ብቻ የቱ ጋር ለመጸዳዳት እንደምትቀመጥ ግራ ገባት። እንደለመደችው ገጠር ጓሮ ወጣ ብላ ቁጢጥ ብላ ተቀምጣ እንደምትሸናው እንዳትሸና የመጸዳጃ ቤቱ የሴራሚክ ወለል ንጽህናው ያስፈራል። ፊኛዋ ደግሞ ተወጥሮ ካላስተነፈሽኝ ብሎ እያስጨነቃት ነው። የት ትግባ? ምን ታድርግ? ቁጭ ብላ ወለሉ ላይ የወጠራትን ሽንት ለቀቀችው። የሽንት ቤቱን በር ከፍታ ስትወጣ ሽንቷ ቀድሟት በበሩ ስር ወጥቶ የሳሎን ቤቱን ምንጣፍ እያበሰበሰው ነው። ሴትየዋ የሆነውን ስታይ በንዴት ቀወሰች። በአረብኛ የጮኸችባትና የስድብና የእርግማን መዓት እያዘነበችባት ፀጉሯን ይዛ ወደ እኔ አመጣቻት። ልጅቷ ባዶ እግሯን ናት። ከቀሚሷ በላይ አገልድማው የነበረው ሽርጥ የለም። ምን አይነቷን ነው የላኩብኝ ባክሽ? የሳሎን ቤቴን ምንጣፍ በሽቶ አግማማችው። ሽንት ቤት መጠቀም እንኳን አታውቅም። ንገሪልኝ፣ ወደ ሀገሯ ለመልሳት ነው። ከእንደዚች አይነቷ ደደብና ደንቆሮ ጋር የምዳረቅበት ምንም ምክንያት የለም አለች። የተወሰነ ጊዜ ቆይታ እንድታያት ልጠይቃት ብዬ ነበር፣ ግን አረቧን ሳያት ፊቷ ላይ ቁጣዋ እንደ እሳት ይንቀለቀላል። ልጅቷ ብትቆይም የተማረች ስላልሆነች በቀላሉ የምትቀየር አይነት አይደለችም። በሴትየዋ ትዕግስትና ርህራሄ አልባነት ግንኙነታቸው እየሻከረና እየተበላሸ ይሄዳል እንጂ የተሻለ ነገር አይመጣም። ሴትየዋ ታጋሽ ለመሆንና ልታሰለጥናት ዝግጁ ብትሆን በሂደት ልጅቷ ትለወጥ ይሆናል። ግን ሴትየዋ ቅንጣት የመታገስ ፍላጎት አልነበራትም። ለልጅቷ ንገሪያት ያለችኝን እያዘንኩ ነገርኳት። እንደዚያው ባዶ እግሯን እንደሆነች ፀጉሯ እንደተንጨባረረ በዚያው ዕለት ወደ አውሮፕላን ማረፊያ ወስዳት ወደ ሀገር ቤት መለሰቻት። ልጅቷ ከአሰሪዋ ጋር ረጅም ጊዜ ቆይታ አእምሯ ለረጅም ጊዜ በቁጣ ንቀትና ስድብ ብዛት ተናክቶ እብደት ደረጃ ላይ ሳትደርስ መመለሷ መልካም ነው። ቤተሰቦቿ ከብት ሸጠው ከአራጣ አበዳሪ ተበድረው ልጃችንን አረብ ሀገር ላክን፣ ገንዘብ እየላከች ታሳልፍልናለች ብለው ለዘመድ ለወዳጅ ተስፋቸውን እያወጁ እሷ የምትልከውን የደምና የላብ ገንዘብ በጉጉት ሲጠብቁ ባዶ እጇን መመለሷም ግን ልጅቷን ከምንም በላይ ያሳቅቃል። እሷን ለመሳሰሉ የገጠር ልጆች አላግባብ አረብ ሀገር መምጣትና ለብዙ መከራ፣ ስቃይ፣ እብደትና ሞት መዳረግ ተጠያቂው ማን ነው? ጥፋቱ የማን ነው? የደላሎች? አረብ ሀገር ከሞላ ጎደል የተሻለ ኑሮ እየኖረ ቤተሰብ የሚረዱ የጎረቤት ልጆች? በልጆቻቸው ላብ መጦር የሚፈልጉ ደሃ አንዳንዴም ደህና ነዋሪ ራስ ወዳድ ወላጆች? የሚሄዱት ሴቶች እንደ ፊሊፒንሳውያን ስለ አረብ ሀገር ሕይወት አጭር መሰረታዊ ስልጠና እንዲያገኙ የሚያስገድድ መመሪያ የሌለው መንግስት? ሴቶቹ ራሳቸው? ይህ ጥያቄ ጥናት ተደርጎ መመለስ ያለበት ይመስለኛል። እንደኔ ግን በአጠቃላይ ስለ ዘመናዊ ኑሮ ዕውቀትና ልምድ የሌላቸው፣ በትምህርት ያልገፉ፣ ቢያንስ እንግሊዘኛ በጥቂቱ መስማት የማይችሉ ወይም ጥቂት የአረበኛ ቃላት የማያውቁ ተለቅ ያለ ከተማ ዘመናዊ ቤት ውስጥ ቢያንስ ለጥቂት ወራት ያልኖሩ ሴቶች አረብ ሀገር በጭራሽ ባይመጡ ይሻላል። ማዳሞቹ እንግሊዘኛ እንኳን ባይችሉ ትንሽ የተማረች ሰራተኛ ከሆነች ከሴትየዋ አነጋገር ከምትሰጣት ምልክት በመጠኑ ልትረዳት ትችላለች። ያልተማሩና ከጎጆ ቤት ወጥተው እጅግ ዘመናዊ ኑሮ ወደሚኖርባት የአረብ ሀገር ፎቅ ቤት የገቡ የገጠር ልጆች ግን ማዳሟን ለመረዳት ይቸገራሉ። ጥቂቶቹ ያልተማሩ የገጠር ሴቶች ታግለው ወይም ደግ አሰሪ አጋጥሟቸው በመጨረሻ ሰርተው መኖር ቢችሉም ከጤነኛ አእምሮ ጋር ሊሆኑ አይችሉም። በደረሰባቸው አንድም ሆነ ሌላ ጥቃት የሸመቱት የስነ ልቦናና የአእምሮ ቁስል አብሯቸው ይኖራል።
አገር ቤት ሲሄዱም ይህንን የሚያመረቅዝ ቁስል ይዘው ነው። ፊሊፒኖችን እንዳየኋቸው ከኛ ለየት ያሉ ናቸው። ያልተማሩ የሚባሉ እንኳን ስለ ዘመናዊ ቤት ዕቃዎች፣ ስለ አዳዲስ ቴክኖሎጂዎች ያውቃሉ። የምግብ አዘገጃጀትና የመግባቢያ ቋንቋ ስልጠና ከመምጣታቸው በፊት ይሰጣቸዋል ይባላል። ደሞዛቸው ገና ሲመጡ 800 ድርሃም ነው። የእነሱ ኤጀንሲዎች ጥሩ ደሞዝ እንዲከፈላቸው ይደራደሩላቸዋል። ከኛ አገር ሁለተኛ ደረጃ ትምህርት አጠናቃ ከከተማ የሄደችና ስራ ቶሎ የምትለምድ ኢትዮጵያዊት ሰራተኛ 500 ድርሃም ሲከፈላት፣ ከሁለተኛ ክፍል የመጣች ለመጻፍና ለማንበብ የምትቸገር ፊሊፒኖ በ300 ድርሃም የሚበልጥ ደሞዝ ይከፈላታል። ከፍ ያለ ደሞዝ ለእኛም ልጆች ቢከፈል እኮ ተጠቃሚው ቤተሰብና ለስራ የሄዱት ልጆች ብቻ ሳይሆኑ አገራችንም ናት። እነዚህ ልጆች ገንዘቡን ሙሉ ለሙሉ በሚያስብል ሁኔታ ወደ አገር ቤት ነው የሚልኩት። ከፍ ያለ ደሞዝ ሲያገኙ አገሪቱም ከፍ ያለ የውጭ ምንዛሪ ታገኛለች። በሴተኛ አዳሪነት የሚሰሩ ኢትዮጵያውያን ሴቶች በዱባይ ቁጥራቸው ትንሽ አይደለም። በዚህ ስራ በተለይ የሚሳካላቸው ኢትዮጵያም እያሉ በተመሳሳይ የሴተኛ አዳሪነት ተግባር ተሰማርተው የነበሩ ሴቶች ናቸው። በተባበሩት አረብ ኤሚሬቶች ሴተኛ አዳሪነት ህገወጥ ስለሆነ በቤት ሰራተኝነት ስም ከአገር ይወጣሉ። ከአሰሪዎቻቸው ቤት ጠፍተው በለመዱትና በሚያውቁት ተግባር በመሰማራት በአጭር ጊዜ ብዙ ገንዘብ ለማግኘት የሚችሉ አሉ። ዓመት ሳይሞላቸው የወላጆቻቸውን ቤት የሚያድሱ፣ መኪና ይዘው ወደ አገር ቤት የሚመለሱ አሉ። እንደዚህ አይነቶቹ የስራውን ጸባይ ስለሚያውቁት ወንዶችን እንዴት እንደሚያማልሉና እንደሚያስተናግዱ፣ እንዴት እንደሚያሞኟቸውና እንደሚያነሁልሏቸው ያውቃሉ። ሴተኛ አዳሪነት ህገወጥ ስራ ስለሆነ ተደብቀው ነው መስራት ያለባቸው። ከተያዙ እስከ 3 ዓመት ሊታሰሩ ይችላሉ። ስራው አደገኛ ነው። አንዳንድ ደንበኞቻቸው ወንጀለኞችና ነውረኛ ወንዶች ስለሚሆኑ የተለያየ ጉዳት ሊያደርሱባቸው፣ ገድለውም ሊጥሏቸው ይችላሉ። ህገወጥ ስራ ስለሆነ ተጠቃሚዎቹም ወንዶች በአብዛኛዎቹ ህገወጦች ናቸው። በማረፊያ ቤት ያሉም ሴቶች አንዳንዴ ወደዚህ ህይወት በችግር ተገፍተው ይገባሉ። አንድ ቀልጠፍ ያለ ወንድ አጋጥሟቸው ስልክ ቁጥራቸውን ይቀበላል። ስልክ እየደወለ ምሳ ልጋብዝሽ ሲል እዚህ ተርባና ቆዝማ ያለችው ልጅ ፈተናውን መቋቋም ስለማትችል እሺ ብላ ትጋበዛለች። ወንዱ ምሳ መጋበዙን ይቀጥላል። ውለታው ሲጨምር ከሱ የምታገኘውን ምግብና ገንዘብ ለማግኘት ወሲባዊ ግንኙነት ትጀምራለች። ገንዘብና ምግብ ከሰውየው ባገኘች ቁጥር ቤቱ እየሄደች የሚፈልገውን አገልግሎት ትሰጠዋለች። በሂደት ከአንድ ወንድ ጋር የጀመረችውን ከሌሎች ወንዶችም ጋር ትቀጥልበታለች። ቀስ በቀስ ሴተኛ አዳሪ ትሆናለች። ዓላማ ኖሯቸው ስለ ወደፊቱ ህይወታቸው እያሰቡ ምርጫ ስላጡ የገቡበትና በተሻለ ማስተዋልና ብልጠት በጥንቃቄ በሴተኛ አዳሪነት የሚጠቀሙ አሉ። ሌሎች ደግሞ ዕለታዊ ፍላጎታቸውን ለማሟላት ማስተዋል በጎደለው ችኩልነትና ከተስፋ መቁረጥ በመነጨ ተነሳሽነት የሚገቡበትና ከዕለት ጉርስና ከዓመት ልብስ ያለፈ ጥቅም የማያገኙበት ምስኪን አላዋቂዎች አሉ። የቤት አከራዮች አፍ አውጥተው ስራ ያጡት ልጆች እንዲህ አይነት ስራ እንዲሰሩ ባይገፋፏቸውም ሴተኛ አዳሪም ሆነው የቤት ኪራያቸውን በወቅቱ ቢከፍሏቸው አይጠሉም። ቤት አከራዮች አንደኛ ከአሰሪዎቻችን ቤት እንደጠፋ ነው ሰራተኞች ህገወጥ ናቸው። በመጀመሪያ ደረጃ ፓስፖርት የሌላቸውን ሰዎች በቤታቸው በማስጠለላቸው ህገወጥ ናቸው። እስከሚያዙ ነው ቤት የማከራየቱን ስራ የሚሰሩት። ብዙ ገንዘብ አግኝተው የጠገቡና ዘንድሮስ በተያዝኩ ብለው የሚመኙ አሉ። ብዙ ገንዘብ ቁጭ ብለው ስለሚያገኙ አገር ቤት የሚፈልጉትን ያህል ገንዘብ ልከው ቢያጠራቅሙም ገንዘቡ እያሳሳቸው እስኪያዙ ይቆያሉ። ከዚህ በፊት አብሬያቸው የኖርኩት ኢትዮጵያዊቷና ህንዳዊው ደባሏ ህጋዊ የመኖሪያና የስራ ፈቃድ ያላቸው ናቸው። የዱባይ ኑሯቸው ብለው የሚኖሩ ናቸው። ቢያዙ ስራቸውን ያጣሉ። ወደ ተባበሩት አረብ ኤሚሬቶች ጭራሽ እንዳይገቡ ይታገዳሉ።
ከፍተኛ የገንዘብ ቅጣት እንዲከፍሉ ይደረጋል። በአጭሩ ሕይወታቸው ምስቅልቅሉ ይወጣል። የማረፊያ ቤት አከራዮች ግን በኪራይ መጠቀም የሚችሉትን ያህል ሲጠቀሙ ይቆያሉ። በተያዙ ቀን የተከራዩትን ቤት ያስረክባሉ፣ ወደ አገራቸው ይሸኛሉ። ብዙም የሚጎድልባቸው ነገር አይኖርም። በተመላላሽ መስራት የተሻለ ባለመብትነት አጎናጽፎኝ ነበር። አሰሪዎቼ ግፍ እንዲሰሩብኝ አልፈቅድላቸውም። ስራውን በማንኛውም ጊዜ መተው እችላለሁ። በተመላላሽነት ስሰራ በቀን 2-3 ቦታ ለመስራት እጓጓ ነበር። 2-3 ቦታ ስራ ተገኝቶ ደግሞ ከአንዱ ስራ ወደ ሌላ ሲኬድ መንገድ ላይ መያዝ አለ። አንዱ ጋር የ15 ቀን ሌላው ጋር የ3 ሳምንት ደሞዝ ኖሮኝ ገንዘቤ ሳይከፈለኝ ጉልበቴ በከንቱ ፈሶ ሊቀር ይችላል። ደግነቱ እኔ አልተያዝኩም። በአንድ ጊዜ 2-3 ስራ ሰርቼ አውቃለሁ። እስከ 5000 ድርሃም በወር ያገኘሁበት ጊዜ ነበር። ችግሩ እንደዚህ አይነት ስራ ሁሌ አይገኝም። ምክንያቱም ፓስፖርት ስለሌለኝና ህገወጥ ስለሆኑ ሰዎች እኔን ለመቅጠር ይፈራሉ። ቀጥሮ የሚያሰራኝ በማጣበት በእነዚያ ጊዜያት ያችን የቋጠርኳትን ገንዘብ እበላለሁ፣ የቤት ኪራይ እከፍላለሁ። እንዲህ አይነት ተመላላሽ ስራ ለማግኘት አፓርትመንት ህንፃ ውስጥ እየገባሁ በየቤቱ ስራ በሚኖርበት ጊዜ ጥሩኝ ብዬ ስልኬን በወረቀት ጽፌ እሰጣለሁ። ስራ ካለ ይደውሉልኛል። በአንድ ጊዜ 2-3 ሰዎች ከደወሉልኝ የቀኑን ጊዜ ከፋፍዬ በአንድ ጊዜ 2-3 ቦታ ሰራለሁ። እኔ ከቀደመው የአረብ ሀገር የቆይታዬ ልምዴ ብዙ ስለተማርኩ የሁለተኛ ደረጃ ትምህርቴን ስላጠናቀቅኩና እንግሊዘኛ ስለምሰማ ለከተማ ኑሮም እንግዳ ስላልሆንኩ የገጠሪቱ ኢትዮጵያዊ ልጆች የሚደርስባቸው አይነት ከባድ ፈተና አላጋጠመኝም። የመጀመሪያው የአረብ ሀገር ቆይታዬ የባከነ ነበር። ለሁለተኛ ጊዜ መጥቼ ከኢራቃዊቷ ሴትዮ ቤት ከጠፋው በኋላ ኢትዮጵያዊቷን ያገኘሁበት አጋጣሚ የሚያስደንቅ ነው። አውቶቡስ ተራ ቀጠሮ የያዝን በሚመስል ሁኔታ ነው በቀላሉ የተገናኘ ነው። በማረፊያ ቤት ቆይታዬም ያለ ፓስፖርት ብኖርም በፖሊሶች ሳልታይ ከቤት ቤት እየቀያየርኩ ለ3 ዓመታት በዱባይ ኖርኩ። ወደ አገር ቤት ገንዘብ እየላኩ 20,000 ለመሙላት በ1,000 ብር ብቻ የሚጎድለውን ዕዳዬን በሙሉ ከፈልኩ። ከዚያም በተጨማሪ 100,000 ብር ያህል በእህቴ ሙላቷ በኩል ለማጠራቀም ቻልኩ። በሚቀጥለው በክፍል 3 ወደ አገር ቤት የሚለውን ርዕስ እንመለከታለን።